ቀዳም ሱር የተሻረች ቅዳሜ። ቀዳም ሱር ለምለም ቅዳሜ፣ ቅዱስ ቅዳሜ ትባላለች። ቀዳም ሱር መባሉ ከወትረው ዕለታት በተለየ ይህችኛው ዕለት በጾም ስለምትታሰብ የተሻረች ቅዳሜ እንላታለን። ለምለም ቅዳሜ መባሏም ካህናቱ የምስራች አብሳሪ የሆነውን ቀጤማ ይዘው ወደ ምዕመናን ቤት ስለሚሄዱ ለምለም ቅዳሜ ትባላለች። ቅዱስ ቅዳሜ መባሉም ቅዱስ እግዚአብሔር አምላካችን በጥንተ ተፈጥሮ 22ቱን ስነ ፍጥረታት የሚታዩትንና የማይታዩትን በእግር የሚሄዱትን እና በክንፍ የሚበሩትን በባህር የሚያዋኙትንና በመጨረሻም ሰውን ባሪያውና በአምሳሉ የፈጠረው በዕለተ ዓርብ ሲሆን ቅዳሜ ዕለት ደግሞ ከስራው ያረፈበት ዕለት ናት። በዘመነ ሐዲስም የማዳን ስራውን አከናውኖ በከርሰ መቃብር አድሮ በአካለ ነፍስም ሲኦልን በርብሮ ተግዘው የነበሩትን ነፍሳት ያወጣበት ዕለት በመሆኑ ቅዱስ ልዩ ቅዳሜ ተብላ ተሰይማለች። ዕለቱ ዝርዝር አድርገን ስንመለከተውም ይህች የመጀመሪያው ቅዳሜ ለእግዚአብሔር የረፍት ዕለት ናት። እግዚአብሔር ስነ ፍጥረትን ፈጥሮ ስላረፈባት ሰንበት አባይ ወይንም ታላቋ ሰንበት ትባላለች። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3። ይህችን ታላቋን ሰንበትም እንዲያከብሯት ሕዝበ እግዚአብሔር የተባሉ እስራኤላውያን ታዘው ነበር። ዕለተ ቀዳሚት ሰንበት አባይ በዘመነ አዲስም የተለየ የድኅነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር እረፍት እንደተደረገባት ሁሉ በአዲስ ኪዳንም አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላክ በአዲስ መቃብር አርፎባታል። በዚህች ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ በሚስጥር ከሰንበት አባይ ጋር ትገናኛለች። ቀዳም ሱር ወይንም የተሻረች ቅዳሜ የተሰኘውም በዓመት አንድ ጊዜ ስለምትጾም ነው። እናቱ ቅድስት ድንግል ማርያም ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስተው ብርሃነ ትንሣኤውን እስከሚያዩ ድረስ እህል ውሃ ባፋቸው አልዞረም። ይመኩበትና ተስፋ ያደርጉት የነበረ መምህራቸው በመቃብር ስላረፈ ዕለቷን ነገረ ሞቱን በማሰብና ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሰረት ቅዱሳን ሐዋርያት በሐዘን በጾምና በጸሎት ዕለቷን እንዳከበሯት ክርስቲያኖችም የተሻላቸው ከዓርብ ጀምረው በማክፈል አሊያም ዓርብ ማታ በልተው ቅዳሜን በመጾም የጌታን ትንሣኤ ያከብራሉ። ቅዳሜ ጠዋት ምዕመናኑና ካህናቱ ወደ ቤተ ክርስቲያን ይሰባሰባሉ። የጠዋቱ ጸሎት ሲፈጸም ገብረ ሰላም በመስቀሉ ሰላምን መሰረተ፣ ሰላምን ፈጠረ የምስራች እየተባለ በቤተ ክርስቲያን ለተሰበሰበው ሁሉ ቀጤማ ይሰጣል። የምስራች ምልክት ነው። ምዕመናኑም እየሰነጠቁ በራሳቸው ያስሩታል። ወደ ቤተ ክርስቲያን ላልመጡት ምዕመናንም ካህናት በየሰበካቸው ልብሰ ተክህኖ ለብሰው መስቀልና ቃጭል ይዘው ቄጤማውን የምስራች እያሉ ያድላሉ። የዚህ የቄጤማው ታሪክ መነሻው የኖህ ዘመን ታሪክ ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሰዎች በማያያይህ ወይንም በውሃ ሙላት ከጠፉ በኋላ የውሃውን መጉደል እንድትመለከት የተላከች ርግብ የምስራች ምልክት የሆነ ለምለም ቄጤማ በአፏ ይዛ ተመልሳለች። በዚህም የውሃው መጉደል የቅጣቱ ዘመን ማለፉ ተረጋግጧል። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 1 እስከ 29። ቀጤማ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነው ሁሉ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተክርስቲያን ለልጆቿ ቀጤማን ታድላለች። ምዕመናንም የምስራች ተምሳሌት የሆነውን ቀጤማ በግንባራቸው ያስሩታል፣ በጣታቸው ቀለበት ያደርጉታል። የክርስቶስ ተከታዮች ሁሉ ከጨለማ ወደሚደነቅ ብርሃን ከሚያቃጥለው ዋዬ ሲኦል ወይንም የሲኦል ቃጠሎ ወደ ልምላሜ ገነት
ጥንተ ማደራቸው መመለሳቸውን በዚህ አኳኋን እየገለጡ በዓለ ትንሣኤን በቅድስት ቤተክርስቲያን ያከብራሉ። በዚህ ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ትባላለች። የማትጾመዋ ቅዳሜ ስለምትጾም ስውር የተሻረች ተብላለች። በዓል መሻርን አይመለከትም። በቅዳሜ ሱር ሌሊት ስርዓቱ የሚጀምረው በመኃልየ ሰለሞን ምንባብ ነው። ማህሌቱም እዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገደ እየተጸፋ ያድራል። ጠዋት አቡን መስዋዕት ውዳሴ ማርያም ዜማ ተደርሶ ወለመላከ ሕይወትሰ ሰቀልዎ በሚለው ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቀጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምዕመናን ትልቅ ብስራት ነው። ለምለም ቅዳሜ ካህናቱ ለምዕመናን ለምለም ቄጤማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟል። ቀጤማውንም ምዕመናን እስከ ትንሣኤ ሌሊት በራሳቸው ያስሩታል። በቅዳሜ ሱር ቀሳውስትና ዲያቆናቱ ቃጭል ቃለ ዓዋዲ እየመቱ ገብረ ሰላም በመስቀሉ ትንሣኤሁ አጋደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቀጤማውን ለምዕመናን ይሰጣሉ። ምዕመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያበረክታሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጤማው አመጣጥና ምስጢርም ከላይ እንዳየነው ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነጻነት ተሰበከ፣ ታወጀ በማለት ካህናት ቄጤማ ይዘው ምዕመናንን ያበስሩበታል። ቅዱስ ቅዳሜም ይባላል። ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ዕለት ከስራው ሁሉ ያረፈበት ነው። በዘመነ ሐዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዶዋን አስቀርቷታል። በዚያ ለነበሩት ነፍሳትም የዘላለም ዕረፍትን ያወረሰበት ዕለት ስለሆነ ከሌሎቹ ዕለታት የተለየ ዕለት በማለት ቅዱስ ቅዳሜ ተብሏል። የተወደዳችሁ የሆኒቲው መንፈሳዊ ቻናል ተከታታዮች፣ በዓለም ዙሪያ ያላችሁ ክርስቲያኖች፣ ኢትዮጵያውያንና እንዲሁም ኤርትራውያን በአጠቃላይ ሥርዓተ ሕማሙን ሰሞነ ሕማማት ብለው የተለየ ሥርዓት አውጥተው አባቶቻችን ተግተው ያቆዩልንን ሥርዓት ልንጠብቀውም ልንጠቀምበትም ይገባል። የዕለታቱን ክብርና ስያሜ ከማወቅና ከመረዳት ጋራ በየዕለታቱ የታዘዙትን ሃይማኖታዊ ግዴታዎችን መወጣት ከሁላችንም ይጠበቃል። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጻነ ያብጻክሙ ለብርሃነ ትንሣኤው እግዚአብሔር በፍስሐ ወበሰላም አሜን። ያለ ደዌና ያለ ሕማም ያለ ጻማና ያለ ድካም እግዚአብሔር ለትንሣኤው ብርሃን እንደ ዛሬ ቀን በደስታና በፍቅር በአንድነት ያድርሰን ያድርሳችሁ አሜን። የምትወዱት ሰዎች አልቅሱለት